የጥቅምት አበባ ናሽታ ለኔ ከጣልሽብኝ ትዝታ ይቦዬ መጥቼ እንዳይሽ አጋቢ ብሎ ቆየኝ ጥርሴ እመጣለሁ ጠብቅኝ በርሬ እንዳልመለስ ነግሬ እናቱ ማነው? እኔ ነኝ ጋሼ። እና አንተ ብትሆንስ? ከፋቶልኛ አልከብትም እንዴ? ለምን? 2 ሰዓት ሆኗል። እዛው ያመሻይባት ሄዳል። ከመቼ ጀምሮ ነው በ2 ሰዓት በር የምትዘጋው ጋሽ? ከዛሬ ጀምሮ አዲስ ሕግ አውጥቻለሁ። በ2 ሰዓት በር ይዘጋል። ከዛ በኋላ መግባትን መውጣትን አይቻልም። እንዴ ታዲያ ለእኔ መች ተነገረኝ? ይኸው አሁን ነገርኩህ አይደለም እንዴ? እንዴ ታዲያ ተፈጻሚ የሚሆነው ባንዴ ነው እንዴ? አንተ አንጉልፋቶ ወደምትሄድበት ሂድልኝ፣ አስጨቅጭቀኝ። እንዴ አከራየው እንጂ ሸጥኩልህ እንዴ? እና የት ልደር? ምን አገባኝ? አገባኝን እንዴ? አገባኝን እኮ ችግር የለውም። እኔ ለዛሬ ስመርበት አድራለሁ። ከማሳቀቅ አቤት ተማክባል አጣራው ቢጋንጉል ቡሊዋቻ ቢጋንጉል ቡሊዋቻ ቢጋንጉል ሌላ ማነው? እኔ ነኝ። አንተ? እርሰው ቢሆኑስ? ሲፈታ አንተ? አልከፍትም። ለምን አባክ ነው የማትከፍተው? 2 ሰዓት ላይ እንደምትዘጋ ህግ ወጥቷል። አሁን ደግሞ 4 ሰዓት ሆኗል። ስለዚህ አልከፍትም። እናቴና በገዛ ቤትማ የመዳናለም። ታዲያ ለምን ኪራዩን በታስካን ሄዳ አትሰጠኝ? ለኔ ለምን ትሰጣለህ? ደግሞ ቢላ ከመድኃኒዓለም ሊታጣላኝ ነው። ቢጣ ይላችን እንዴ? ቢጣ ኧረ ተው ግድ የለም። የምታው ክፋትልኝ ተው ይሻላል። እኔ ምን ላድርግ? ህጉ ነው እኮ የዘጋቡት። በቃ ችግር የለም። እሺ ህግ አውጪም ህግ አስፈጻሚም ህግ ተርጓሚም እኔ ራሴ ስለሆንኩ በቃ ህጉ ታሽሯል። ህገ መንግስቴን ቀድጃለሁ። በቃ ክፋት ችግር የለም። ክፋት ታሽሯል። ክፋት አንተ እንደዛማ ከሆነ ጥሩ። ጅሬ እንደዚህ ተጀመረ። ክሪስ ክሮስ ማለት ነው። እሺ ችግር የለም። ኖርናታ ቤጣ ናሽ አንቺ እያላሽ ነው ይሄ እዚህ የሚጫወትብኝ አንተ ይኸውልህ ልጄ ሰሞኑን ማለት ነው ከአሜሪካን ሀገር ስለምትመጣ ቤቱን እንፈልገዋለን። አላመጣም